ለመስራት በጣም ቀላል የሆነ የሚጣፍጥ ፍራይድ ራይስ እንዴት እንደምንሰራ ላሳያችሁ። መጀመሪያ 2 እንቁላል ከትንሽዬ ጨውና ቁንዶ በርበሬ ጋር እንመታለን። መጥበሻችን ላይ ዘይት አድርገን እናግልና እንቁላላችንን እንፈረፍረዋለን። በጣም ጥብስ ማለት የለበትም። ሶፍት ነገር ሲሆን እናወጣና እዛው መጥበሻ ላይ ትንሽዬ ዘይት እናደርጋለን። እዛ የቢፍ ሶሴጅ በክብ በክቡ እንቆርጣለን። እኔ የተጠቀምኩት 3 ፍሬ ነው። እሱን የጋለው ዘይታችን ላይ እናደርግና ቀላ እስኪል ድረስ እንጠብሳለን። ከጎን ደግሞ ካሮት፣ ባሮ ሽንኩርትና ነጭ ሽንኩርት በደቃቁ እንከትፋለን። እዛው መጥበሻ ላይ ሶሴጃችንን ካወጣን በኋላ የከተፍናቸውን አትክልት ደግሞ ጨምረን እንጠብሳለን። ትንሽ ደቂቃ ከጠበስነው በኋላ ሁሉንም ነገር አንድ ላይ መልሰን ከተን በደንብ አብረን እንጠብሳለን። እዚህ ጋር ሙቀቱ ሀይ መሆን አለበት። ከዛ የተቀቀለ ሩዛችንን እንጨምራለን። ትንሽዬ ሶያ ሶስ፣ ከሙንና በጣም ትንሽዬ ጨው እናደርጋለን። ሶሴጁም ጨው አለው፣ እንቁላሉም ቅድም ጨው አድርገንበታል። ከዛ ሙቀታችሁን ሳትቀንሱ በኃይለኛ ሙቀት ከ3 እስከ 5 ደቂቃ ድረስ በደንብ አድርገን እንጠብሰዋለን። እንደዚህ የሚያምር ከለር ይዞ ደርሶልናል። ትንሽዬ ከላይ የተቆላ ሰሊጥ ነስንሼበታለሁ። ከአቮካዶ ጋር ነበር የበላሁት። በጣም ነበር የሚጣፍጠው። ሞክሩት፣ ትወዱታላችሁ። መልካም ማዕድ